የምናየው ስለ ዲግሪ ኤንድ ራዲያን ሜዠርመንት ነው። በዲግሪ ላይ አንድ ሙሉ ክብ እንዴት 360 ዲግሪ መጣ ይሄን እናያለን። አንድ ሙሉ ክብ 360 ዲግሪ የመጣበት ምክንያት ባቢሎናውያን በዘመነ ስልጣኔያቸው አንድ አመት 360 ቀን ነው ብለው ያምኑ ነበር። ለስሌትና ለመያዝ እንዲቀላቸው አንድ ሙሉ ክብ በ360 ሬዲያስ በመካፈል እያንዳንዷን ክፍል አንድ ዲግሪ ብለው በመሰየም ሙሉ ክቡን 360 ዲግሪ ተሰየመ። ይሄን እንዴት ነው የሰሩት? ከመሃል በመነሳት እስከ ዳር ያለ ሬዲያሶች ነው። ስንት ናቸው? አሁን እንዲህ ያለ የሚሄዱ ሬዲያሶቹ 360 ናቸው። ደግሞ ያው ግማሽ ክብ ከሆነ ስንት ናቸው? 180 ናቸው። እያንዳንዳቸው ምንድነው አሁን የምንላቸው? እያንዳንዳቸው ያሉት አንድ ዲግሪ እንላለን ማለት ነው። በዚህም በ360 ይከፈላል። ይሄን ደግሞ 360 ዲግሪ ተብሎ ይጠራል። ስለዚህ ባሻቸው ስለተሰየመ ሰው ሰራሽ ነው እንለዋለን። ራዲያን ሜዠርመንትስ ምንድነው የሚል እናያለን። አሁን ራዲያን ሜዠርመንት ደግሞ የራሱ ተፈጥሯዊ መለኪያ ነው። ማንኛው ዲግሪ ሜዠርመንት ሰው ሰራሽ ነው። ራዲያን ሜዠርመንት ደግሞ ተፈጥሯዊ መለኪያ ነው። ምክንያቱም ራዲያስ ከሰርክል ጋር በሚፈጥረው ቁርኝነት የተሰላ ነው። ራዲያን ማለት የሬዲያሱ ርዝመት ከአርክ እኩል ሲሆን የሚፈጠር አንግል ነው። አሁን ይህን ክብ ስንወስድ መሃሉ እዚህ ጋር አለ። ከመሃል ተነስተን እዚህ ጋር ስንሄድ ምንድነው ራዲያስ ነው። የዚህች ራዲያስ እና የዚህችን አርክ እኩል ሲሆን አንድ ራዲያን እንለዋለን። ይሄ አንግል አንድ ራዲያን እንለዋለን። ከዛ ደግሞ ከዚህ ተነስተን በድጋሚ ማለት ነው በዚህን መጠን ወይም ደግሞ በራዲያስ መጠን እንጓዛለን። ከዛ እዚህ ጋር ከሆነ እዚህ ጋር እንዲህ አድርገን እንመጣለን። ስለዚህ ይሄና ይሄ እኩል ከሆነ አንድ ራዲያን እዚህ ጋር ማለት የፓይ ቫልዩ ለምን 3.14159 ራዲያን ሆነ? የፓይ ዋጋ 3.14159 የሆነበት ምክንያት ክቡ ራዲያን ስሌት ሲሰራ 3 ሙሉ ራዲያን እና ትንሽ ቀሪ ይፈጥራል። የቀረችው አርክ የምትፈጥረው አንግል 0.14159 ራድ ነው ማለት ደግሞ ይሄኛው ማለት ነው። ስለዚህ ይሄኛው ራዲያስ እና ሬዲያስ እኩል ናቸው። ይሄን አርክ ከሬዲያሱ ጋር እኩል ሲሆን አንድ ራዲያን ይፈጥራል። ከዚህ ፖይንት ተነስተን የሬዲያሱ መጠን እንመጣለን። የሱ መጠን ከመጣን በኋላ እዚህ ጋር ያበቃል። የዚህን አርክና የዚህ ራዲያስ እኩል ነው ማለት ነው። ስለዚህ እዚህ ጋር አንድ ራዲያን አለ። ከዚህ ተነስተን ወደዚህ ስንመጣ ይሄን ሌንግዝና ይሄን እኩል ነው። ስለዚህ አንድ ራዲያን አለ። የዚህን ትንሿ አርክ ራዲያን 0.14159 ራድ ይሆናል። ስለዚህ ይሄን ደግሞ ምንድነው ግማሽ ክብ ነው። የግማሽ ክብ ቫልዩ ፓይ ነው። የፓይ ቫልዩ ደግሞ 1 ሲጨመር 0.14159 ይሆናል። በዚህ ምክንያት ነው ፓይ 3.14159 ራዲያን የሆነው። በዘፈቀደ ቢሆን ኑሮ ማለት እንደ ዲግሪ 0.14159 ራድ ይሄን ቫልዩ ሲሚት አንሰጠውም ነበርና 3 ራድ ከፓይ ጋር እኩል ነው ብለን እናልፈው ነበር። ስለዚህ ናቹራል ስለሆነ ግን ይሄን ቀሪዋ በካልኩሌሽን መጣችልን ማለት ነው። ስለዚህ ሰርክል ራስ በተፈጥሮ ይሄንን ቫልዩ ስላመጣልን ራዲያን ሜዠርመንት ተፈጥሯዊ ነው እንላለን። አሁን የምናየው ስለ ሪሌሽንሺፓቸው ነው። ሙሉ ክብ በዲግሪ 360 ነው ብለናል። ሙሉ ክብ በዲግሪ
360 ዲግሪ ነው ብለናል። በራዲያንም 2 ፓይ ነው። 360 ኢን ዲግሪ ኢኳልስ ቱ 2 ፓይ ራዲያን ሁለቱም ሳይድ በሁለት በመካፈል 180 ዲግሪ ኢኳልስ ቱ ፓይ ራዲያን ይሄን ይመጣልናል። ኤግዛምፕል ላይ 45 ዲግሪ ስንት ራዲያን ይሆናል? ስለዚህ 180 ዲግሪ ኢኳልስ ቱ ፓይ ራዲያን ላይ 45 ዲግሪ ስንት ይሆናል የሚለው 45 ዲግሪ ኢኳልስ ቱ ኤክስ ነው። 180 ዲግሪ ፓይ ራዲያን ይሄን ጀነራል ኢኩዌሽን ነው። ስለዚህ 45 ዲግሪ ስንት ይሆናል? ኤክስ ነው። ክሮስ ማልቲፕሊኬሽን 180 ዲግሪ ታይምስ ኤክስ ኢኳልስ ቱ 45 ዲግሪ ፓይ ራዲያን ይመጣል ነው። ኦኬ ኦር 180 ዲግሪ ኦር 180 ዲግሪ ምክንያቱም ተፈላጊ ኤክስ ነው። ስለዚህ ኤክስ ኢኳልስ ቱ 45 145 4 then pi over 4 ራዲያን። ስለዚህ ፎርሙላውን መሸምደድ ብዙ አያስፈልግም። እንዴት እንደመጣ ማወቅ ግን ግዴታችን ነው። ስለዚህ መልሱ ኤክስ ኢኳልስ ቱ ፓይ ኦቨር 4 ራዲያን ይመጣል። 5 ዲግሪ ኢኳልስ ቱ ፓይ ኦቨር 4 ራዲያን ማለት ነው። ኦኬ አሁን የምናየው የዲግሪና ራዲያን አፕሊኬሽን ነው። ይህን አፕሊኬሽን የምናየው ከገሃዱ ዓለም ጋር ያላቸውን ግንኙነት። ምክንያቱም ስንማር ይህን ነገር ለምን ነው የምንማረው? ለምንድን ነው የምንማረው? ምን ጠቀሜታ አለው ከገሃዱ ዓለም ጋር የሚል ጽንሰ ሀሳብ ከያዝን ምንም ይሁን ምንም ያጠናነው ነገር አንረሳውም። ምክንያቱም ጭንቅላታችንን በአሰራር ምን ይፈልጋል? ያ የሆነ ጠቀሜታ ያለው ነገር ካየ በፍጹም አይለቀውም። ስለዚህ ለዚህ ነው አፕሊኬሽን የሚያሳያቸው። ስለዚህ የዲግሪ አፕሊኬሽን ካየን የመርከቦች እንቅስቃሴ ለመቆጣጠር መርከቦች በባህር ውስጥ ሆኖ መርከብ በባህር መሃል ሆኖ ወዴት እየተጓዘ እንዳለ የሚያውቀው በሲስተም በተገጠመበት ኮምፓስ ነው። ይህ ኮምፓስ የሚሰራው በዲግሪ ነው። እዚህ የኮምፓስ አሰራር ስናይ ደግሞ የሰርክል ነው። ሰርክሉ ሀፍ ሰርክል አለ። ይህን መስቀለኛ ምንድነው? ያው ሜን ኮኦርዲኔት ነው። ስለዚህ በዚህን 0 ዲግሪ ወይም ደግሞ 360 ዲግሪ አለ። ይህን ነው ኖርዝ ነው፣ ወደ ኖርዘርን። በዚህን ከተቀየሰ ወደ ኖርዝ ይሄዳል ማለት ነው። ከዚህም ትንሽ ከፍ ብሎ በ45 ዲግሪ ሲሄድም ምንድነው ኖርዝ ዌስት አለ። በ90 ዲግሪ ብናዘው ወደ ዌስት ይሄዳል፣ ወደ ምዕራብ ማለት ነው። በዚህ ጋር ደግሞ በ180 ዲግሪ ብናዘው የት ይሄዳል? ወደ ሳውዝ ይሄዳል። በ270 ከሆነ ደግሞ ወደ ምስራቅ አንፈቶ ወደ ምስራቅ ይሆናል ማለት ነው። ስለዚህ በዚህ ነው በቃ የምንለየው። በመርከቦችም ደግሞ በአውሮፕላኖችን ያለው አቅጣጫን ለማሳየት ይጠቅማል። ራዲያን በገሃዱ ዓለም ያለው ጠቀሜታ ስናይ ሞመንት ኦፍ ሳተላይት ይቆጣጠራል። ሳተላይት ከመሬት ያለበት ርቀት እንደ ራዲያስ ተጠቅሞ በመሬት የምታደርገውን የዙረቷ ርቀት ማለትም በምድር ዙሪያ የተጓዘችውን ርቀት በኤስ ኢኳልስ ቱ ቲታ ታይምስ አር ካልኩሌት አድርጎ ያስቀምጥልናል። የሳሁን ምንድነው? አርክ ማለት ነው። ኢኳልስ ቱ ራዲያሱ ሲባዛ በአንግሉ ማለት ነው። በዚህ ነው የሚሰራው።